በደደብና ፊት ሁላችንም ተስፋ ቢሶች ነን። የተቃውሞ ሰልፍ ልናደርግበትም ሆነ ኃይል ልንጠቀምበት አንችልም። ክፋት የራሱ ማርከሻ መድኃኒት በውስጡ ይዟል። ክፉ ስናደርግ እረፍት እናጣለን። ድድብና ግን እርካታ ይሰጣል፣ አይነክ ያደርጋል። ትክክል እንደሆነ በልበ ሙሉነት ያምናል። ይህ ከምንም ነገር የበለጠ አደገኛ ያደርገዋል። ዲትሪች ቦንሆፈር። ድድብና የእውቀት አለመኖር ብቻ አይደለም፣ እጅግ ብልሆችን ጭምር አደገኛ ፍጡር የሚያደርግ ነው። መጥፎ ሰዎች መጥፎ ነገር ማድረጋቸውን ሳይሆን ተርታው ሰው ማሰብ ሲያቆም ስልጣኔ ወደ መቃብሩ ይገባል። ብዙ ዲግሪዎችን የጫነ ሰው ጎጂ ሐሳብ ያራምዳል። መምህራን አደገኛ ሐሳቦችን ያቀነቅናሉ። አፍቃሪ ወላጆች ልጆቻቸውን ይጎዳሉ። እነዚህ ሰዎች መጥፎ ሰዎች አይደሉም፣ ብልህ ናቸው። ነገር ግን ዲትሪች ቦንሆፈር በሚያነሳው የድብድብና ኃይል ስር የወደቁ ናቸው እንጂ። እንደ አውሮፓ አቆጣጠር በ1962 ስታሊን ሚርግላም በየል ዩኒቨርሲቲ ታዋቂውን የታዛዥነት የሳይኮሎጂ ሙከራ ያደርጋል። እንደኔና እንደናንተ ያሉ ግለሰቦች በአንድ የዶክተር ጋውን የለበሰ ሰው ትዕዛዝ ይሰጣቸዋል። ትዕዛዙ ምንድን ነው? በሌላ ክፍል ውስጥ አንድ ሰው ከኤሌክትሪክ መሳሪያ ጋር ይያያዛል። ግለሰቦቹ ሰውየውን አያዩትም፣ ድምፁን ግን ይሰሙታል። ጥናት ከሚደረግባቸው ግለሰቦች አጠገብ ያለው ጋውን የለበሰው የኤሌክትሪክ ኃይሉን መጨመሪያና መቀነሻ መሳሪያ ይዟል። የጋውኑን የለበሰ ሰው ግለሰቦቹን በመጠየቅ ኃይሉን ይጨምራል። ግለሰቦቹና ባለጋውኑ ኃይሉን ሲጨምሩ በሌላ ክፍል ያለው ሰው ይጮሃል። ኃይሉ ይበልጥ ሲጨምር ጩኸትም አብሮ ይጨምራል። የሚሊግራም ሙከራ ምንድነው? ምን ያህል ሰው የሰውየውን ጩኸቱን እየሰማ ኃይሉን ይጨምራል ነው። ውጤቱ አስደንጋጭ ነበረ። ሙከራው ከተደረገባቸው 60% የሚሆኑት አጠገባቸው አዛዥ የሚመስል ሰው ስላለ ብቻ ሰውየው ላይ ጨክነውበታል። እነዚህ ሙከራው ተሳታፊ የሆኑ ግለሰቦች ጤነኛና መልካም ሰዎች ነበሩ። ነገር ግን አጠገባቸው አዋቂ የሚመስል ሰው ስላለ ብቻ ግለሰባዊ መልካም ስነ ምግባራቸውን አሳልፈው የሰጡ ናቸው። ዲትሪች ቦንሆፈር በናዚ ጀርመን ወቅት በአካሉን ያስተዋለው ይህንን ነበር። ይህም የህይወት ዘመን ምስክርነቱ ስለ ሰው ልጅ አስፈሪ ሁኔታ እንዲናገር አድርጎታል። እስቲ አንድ ጥያቄ ራሳችንን እንጠይቅ። አጠገባችን ያሉ ሰዎች በአንድ ነገር ስላመኑ ብቻ እኛ ያመንበት አጋጣሚ ያለን? ዲትሪች ቦንሆፈር ፈላስፋ አልነበረም። በጊዜው የነበረው የጀርመን ህዝብ ቀስ በቀስ አደገኛ በሆነ መልኩ ሲለወጥ የተመለከተ የሉትራን ክርስትና ፓስተር እንጂ። አባቱ ታዋቂ ኒውሮሎጂስትና ሳይካትሪስት ነበር። ቤተሰቡ በሙሉ የተማሩ በመሆናቸው በትምህርትና ምክንያታዊ ተዋጽኦ ኃይል ያምን ነበር። የናዚ ፓርቲ ወደ ስልጣን ሲወጣ ግን ይህን እምነቱን የሚያሰባብር ነገር ተከሰተ። የተማሩት ስልጡኖቹ ሃይማኖተኞቹ የሀገሩ ሰዎች ሲያምኑበትና ሲያቀነቅኑት የኖሩትን መልካም ነገሮች በሙሉ የሚቃረን ተግባር ሲፈጽም ተመልክቷል። የተለወጡት ሰፊው ማህበረሰብ ብቻ አልነበረም። ከፕሮፓጋንዳ ሰለባ የተጠበቁት ፕሮፌሰሮች፣ ዶክተሮች፣ ምሁራንና የሃይማኖት ሰዎች ጭምር እንጂ። እነዚህ ሰዎች ምሁራዊ ኃይላቸውን ፈቃደኛ ሆነው አስረክበዋል። በ1943 እንደ አውሮፓ አቆጣጠር ሂትለርን ልትገድል አሲራል በሚል የሞት ፍርዱን በሚጠባበቅ እስር ቤት ውስጥ ሆኖ እጅጉን ኃያል የሆነውን ሐሳቡን ጻፈ። በድድብና ፊት ሁላችንም ተስፋ ቢሶች ነን። የተቃውሞ ሰልፍ ልናደርግበትም ሆነ ኃይል ልንጠቀምበት አንችልም። ክፋት የራሱን ማርከሻ መድኃኒት በውስጡ ይዟል። ክፉ ስናደርግ እረፍት እናጣለን። ድድብና ግን እርካታ ይሰጣል፣ አይነክ ያደርጋል። ትክክል እንደሆነ በልቡ ሙሉነት ያምናል። ይህ ከምንም ነገር የበለጠ አደገኛ ያደርገዋል። ይህ ሐሳብ የሚረብሸው የተጻፈበት ዘመን ማዕቀፍ አይደለም፣ ዘመን ተሻጋሪ እውነታ መሆኑ ነው እንጂ። ቦንሆፈር ድድብና በስልጣን ላይ የተቀመጡትን ምን ያህል እንደሚጠቅም ተመልክቷል። ክፉ ሰዎች መጥፎ ነገር እንደሚሰሩ ስለሚያውቁ መጨረሻ ላይ በክፋታቸው ተጠልፈው ይወድቃሉ። በድድብና ድር የተያዙ ሰዎች ግን መጥፎ ስራቸውን እንደ መልካም ነው የሚቆጥሩት።
ለመታረም አይችሉም። በመሆኑም ስልጣን ላይ ያሉ ሰዎች መረጃን ለማቀብ ሳይሆን እውነተኝነቱን ለማጣራት አስቸጋሪ እንዲሆን እንዲሰሩ ያደርጋቸዋል። ቦንሆፈርን ስለ ድድብና ሲያወራ ስለ መሃይምነት እያወራ አልነበረም፣ ሆን ተብሎ ደደብ ስለመሆን እንጂ። ቦንሆፈር ከእስር ቤት ሆኖ በጻፈው ደብዳቤው እንዲህ ይላል። ደደብ ሰው በተደጋጋሚ ችኮ የመሆኑ ነገር በግለሰብ ደረጃ እያወራ ነው እንዳልሆነ ልንስት አይገባም። ከዚህ ሰው ጋር ስንነጋገር በጀርባው ከተሸከመው መፈክሮችና ማራኪ ጥቅሶች ጋር እያወራን እንደሆነ ይሰማናል። የቦንሆፈርን ሐሳብ ልዩ የሚያደርገው ድድብና የሚመነጨው ከግለሰብ ስንፍና ብቻ ሳይሆን ተገንጥሎ ማሰብ አስቸጋሪና ዋጋ አስከፋይ እንዲሆን ከሚያደርግ ስርዓትም እንደሆነ መግለጡ ነው። የኢኮኖሚ ስርዓቱ አቋራጭ መንገዶችን ይሸልማል። ማህበራዊ ሚዲያዎች አብሰልሳይነትን ሳይሆን ስሜታዊነትን ለብዙዎች ያደርሳሉ። ቁጣ ያለባቸው ዜናዎች ከትንታኔዎች የበለጠ ብዙ ተመልካች አላቸው። ፖለቲከኞች ትርጉም በሌላቸው መፈክሮች ምርጫ ያሸንፋሉ። ሰዎች ነፍሳቸው እስኪጠፋ ድረስ እየፈጉ ኑሮ ሲከብዳቸው በቋሚነት በመረጃ ጩኸት እንዲደነቁሩ ሲደረግ ማሰብ ማቆም ህልውናን የማስጠበቂያ አዋጭ መንገድ ያደርጉታል። የኢኮኖሚ ሰዎች እንደሚሉት ምክንያታዊ ድንቁርና መግነን ይጀምራል። ምክንያታዊ ድንቁርና አንድ ግለሰብ የተወሳሰቡ ነገሮችን ከማወቅና ስለ እነርሱ ከማሰብ ይልቅ አለማወቅን ምክንያታዊ አማራጭ አድርጎ ሲወስድ ማለት ነው። በዚህን ጊዜ የህዝቦች ድንቁርና ይከሰታል። ቦንሆፈር በአገሩ ሰዎች ላይ የተመለከተው ይህንን ነበር። ሰዎች ሲጨነቁ፣ በስሜት ሲዋጡ፣ የመኖር ዋስትና ሲያጡ ይህ ነገር ይባባሳል። ቦንሆፈር ድድብና ህልው የሚሆነው በስብስብ ውስጥ ነው ብሎ ያስባል። ድድብና የስነ ህዝብ እንጂ የስነ ልቦና ችግር እንዳልሆነ ግልጽ ነው ብሎ ጽፏል። ምክንያታዊ የሆኑ ሰዎች በስብስብ ወይም ግሩፕ መካከል ሲሆኑ ምክንያታዊነታቸውን እርግፍ አድርገው እንደሚተው ተመልክቷል። በ1950 ሰለሞን አሽ ይህን የቦንሆፈርን በህዝቡ ላይ ታዝበው ያሰፈረውን ሐሳብ በሙከራ አረጋግጧል። ሰለሞን አሽ በሰራው ሙከራ 70% የሚሆኑት ሰዎች ቢያንስ ለአንድ ጊዜ ግሩፑ የያዘውን ሐሳብ ስህተት መሆኑን እያወቁ እንኳን ይደግፋሉ። ይህን እውነት የማህበራዊ ሚዲያው እውነት አስፋፍቶታል። በ2018 ኤምአይቲ ዩኒቨርሲቲ አጥኚዎች ባጠኑት ጥናት በማህበራዊ ሚዲያ ሐሰተኛ መረጃዎች ከእውነተኞቹ በ6 እጥፍ ይስፋፋሉ ይላል። ከጥናቱ የተገኘው መሰረታዊ ግኝት ሐሰተኛ መረጃዎቹ የመስፋፋታቸው ምክንያት እንደ እውነተኞቹ አእምሮን ሳይሆን ስሜትን ማናገራቸውና አስደሳች መሆናቸው ነው። ማህበራዊ ሚዲያዎችን ስትጎበኙ ማየት የምትፈልጉትን ሲያቀርብላችሁ አስተውላችኋል? ይህ የአጋጣሚ ነገር አይደለም፣ የምርጫ ድድብና በተግባር ሲገለጥ እንጂ። እስቲም እኛም እንደ ቦንሆፈር ሆነን ሁኔታችንን ቃኝ። እንደ ኢትዮጵያ ከምናምንበትና ከምንኮራበት እሴት በተቃራኒ አይደለም ሁኔታችን። በሀገራችን በሺዎች የሚቆጠሩ ከቀያቸው ተፈናቅለው በረሃብ አለንጋ እየተገረፉና እየረገፉ ማባሪያ በሌለው ጦርነት አሁንም በሺዎች የሚቆጠሩ የድሃ ልጆች አልቀው አካለ ጎደሎ ሆነው ሴቶቻችን ተደፍረው ልጆቻችን ከትምህርት ቤት ታግደው ዝም ማለታችን ሳያንስ አሁንስ ለሌላ ጦርነት እየተዘጋጀን አይደለምን? በዚህ አሳዛኝ ሁኔታ ውስጥ ሆነን ሃይማኖት አባቶች የምሁራን ዝምታ አያስፈረምን? ሰላም ለሀገራችን።